رمضان أقبل فالقلوب مريضة والنور أمسى خافتا بك. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على من لا نبينا بعده وعلى آله وصحبه وسلم تسليما كثيرا. إن شاء الله አዲስ ደርስ ነው የምንጀምረው ኢንሻአላህ። ዛሬ የምንጀምራት አዲስ ደርስ ናት፣ ደስ የምትል እሷም ማናት? الدروس المهمة لعامة الأمة በመባል የምትታወቅ የሆነች ደርስ ናት ኢንሻአላህ። በጣም ምጥን ያለች ናት፣ ለጀማሪዎች የምትመች ናት ኢንሻአላህ። ያው ስንቀራ ግን ይሄ መጀመሪያ ላይ እንደ መግቢያ ቀድር እምነግራችሁ አንድ ነገር ቢኖረኝ እሷን ስንቀራ ጠር ባለ መልኩ ነው መሆን ያለበት። ለጀማሪዎች በምትመችበት ደረጃ ላይ መሆን አለበት፣ ሳትሰፋ በጣም ሳትለጠጥም አጠር አድርገን ለጀማሪዎች ለመያዝ በሚመቻቸው መልኩ ኢንሻአላህ አጠር አድርገን ለመቅራት እንሞክራለን። አላህ ያግዘን፣ አላህ ያግራልን ኢንሻአላህ። የምንጀምረው ደርስ ምን ነው ካላችሁኝ الدروس المهمة لعامة الأمة የኢብኑ ባዝ የሆነችውን الدروس المهمة ማለት አንገብጋቢና እጅግ በጣም አሳሳቢ ትምህርት። لعامة الأمة ማለት ለመላው ማህበረሰብ፣ ለሁሉም ለተራው ለመላው ማህበረሰብ እጅግ አንገብጋቢና ትኩረት የሚሰጣት ትምህርት። الدروس ማለት ትምህርቶች ማለት ነው። المهمة ማለት አንገብጋቢና እጅግ አሳሳቢ ትኩረት የሚሰጣቸው ይሆን لعامة الأمة ለመላው ማህበረሰብ፣ ለሁሉም ማህበረሰብ ማለት ነው የምትልናት የኪታቧ ስም ኢንሻአላህ። እንግዲህ ኪታቧን ያዘጋጇት ታላቅ ዓሊም ናቸው፣ ኢብኑ ባዝ በመባል ይታወቃሉ። ትክክለኛ ስማቸው ከሆነ ግን አብዱልዓዚዝ ብን አብዱላህ ብን አብዱራህማን ብን ሙሐመድ ብን አብዱላህ አሉ ባዝ በመባል ይታወቃሉ ማለት ነው ኢንሻአላህ። አብዱልዓዚዝ ብን አብዱላህ ብን አብዱራህማን ብን ሙሐመድ ብን አብዱላህ አሉ ባዝ ትክክለኛና ሙሉ ስማቸው ይሄ ነው። ግን ኢብኑ ባዝ በመባል ነው ብዙ ጊዜ የሚታወቁት ማለት ነው። እንግዲህ እሳቸው ህይወት ታሪካቸው በጣም ሰፋ ያለ ነው። በጣም የሚገርሙ ታላቅ ዓሊም ናቸው። አላህ ይዘንላቸው፣ አላህ ጀነቱል ፊርደውስን ይወፍቃቸው። እንግዲህ የተወለዱት ዙልሂጃ 12ኛው ቀን ላይ በዙልሂጃ ወር 12ኛው ቀን 1330 ዓመተ ሂጅራ ላይ ነው የተወለዱት ኢንሻአላህ። እዛ ላይ ተወልደው እንግዲህ የሞቱት ሙሐረም 27 1420 ላይ ነው የሞቱት ይላል። የተወለዱትም ሪያድ ነው የምትባል ከተማ ላይ ነው ማለት ነው የተወለዱት። እዛ ሪያድ የሚባል ከተማ ላይ ነው የተወለዱት። እንግዲህ በተወለዱ 3 ዓመታቸው ነው አባታቸውን ያጡት ማለት ነው። የቲም ሆነው ነው ያደጉት። ዕውቀትን በልጅነታቸው ታለ ነው ቁርአን ራሱ የሐፈዙት ራሱ በትንሽ ልጅነታቸው ነው። ለመሐፈዝ የተለያዩ አጭር ኪታቦችን እንደዚሁም ሐፈዘዋል ልጅነታቸው። እንግዲህ ያው 14 ዓመት ላይ አካባቢ ላይ በጀመራቸው የህመም ምክንያት የመጣ የህመም በሽታ ነበርና ከዛ ጀምሮ እስከ 19 ዓመታቸው 20 የሚል አለ በጣም ረጅም ህመም በመታመም ያው አይናቸው 19 ዓመት ላይ አይናቸው ሙሉ ለሙሉ ጠፍቷል። ኩልየተን አይናቸው ለማየት ተስኖታል ማለት። እንደዛ ሆኖ ግን አላህ Subhanahu Wa Ta'ala በዛ በአይናቸው በመጥፋቱ ምትክ ግን ትልቅ ነገር ተከቶላቸዋል። አላህ ዘካእነትን፣ ፈሷህነትን፣ ቶሎ የመሸምደድ አቅምን፣ ቶሎ የተነገራቸውን ቶሎ ወደ የመቀበልን አቅም አላህ ሰጥቷቸው ሐታ ወላሂ በጣም ብዙ ኪታቦች አሏቸው። ከ40 በላይ የሚበልጡ ኪታቦችን አዘጋጅተዋል። ይሄ ሁሉ አላህ Subhanahu Wa Ta'ala እንግዲህ በዛ ሰበብ የሰጣቸው ሆነ ትልቅ ነዓማ ነው። አላህ አይናቸውን ወስይባቸው ከዛ በላይ ትልቅ ነገር ነው የሰጣቸውና እነዚህ ታላቅ ዓሊም ያዘጋጇትን አጥር ያለች ምጥን ያለች ሆነች ኪታብ ለሁሉም መድረስ ያለባት ማንኛውም ሊቀራት የሚገባ የሆነች ኪታብ ናት። ኢንሻአላህ አጠር ባለ መልኩ ለጀማሪዎች በምትመች መልኩ አድርገን ኢንሻአላህ ለባገራልኝ ያህል እንጀምራታለን ማለት ነው ኢንሻአላህ። ቀጥታ ወደ ኪታቤ ልግባ ማለት ነው። ይሄን ያህል ካልኳቸው በጣም ሰፊ ነው የነሱ ህይወት ታሪክ፣ ዘርዝረን ጨርሰዋለን ማለት አይደለም። ግን ወደ ሐሳባችን ንግባ ማለት ነው ኢንሻአላህ። ቢስሚላህ በአላህ ስም ጀምራለሁኝ። الرحمن የሰፊ ዝነት ባለቤት ማለት ዝነቱ ለሁሉም ማዳረሽ ለከሌ ሲባል አይደለም፣ ለሁሉም ያዳርሳል። ይሄ የሰፊ ዝነት ባለቤት በሆነ በአላህ ስም ጀምራለሁ ነው። الرحيم ደግሞ الرحيم ያለው ደግሞ እዝነቱን
ከባሪያው ለፈለገው አድራሽ በሆነው ስሙ ጀምራለሁ ይሄንን ጥሩ ተፍሲር አድርገው ኢብኑል ቀይምም ይሄን ይወዱታል ማለት ነው ይሄ ጥሩ ነው ይላል ለምን እዝነቱን ለባለገው ከባሮቹ አድራሽ ካነ ቢልሙእሚኒና ረሂማ ኢነላህ ካነ ቢናሲ ረሂማ የሚለው ጋር ስለሚጋጭ ቢናሲ ረሂማ ይላል ወካነ ቢልሙእሚኒና ረሂማ በሙእሚኖች ብቻ አዛኝ ለማለት ቢናስ ስለሚል እዛ ጋር ስለሚጋጭ ብለው አላህ ከባሮች ለፈለገው እዝነቱን አድራሽ በሆነው ይያሉ ይፈስሩታል ይሄ ሌላም ነገር ተፍሲር ሊኖረው ይችላል ለማንም ረህማንና ረሂም ያለው ረህማን ያለው ሰፋ እንደሚል ነው ረሂም ያለው ጠበብ ይላል ለማንም ብዙ አላሰፋም ኢንሻአላህ ቢስሚላህ በአላህ ስም ጀምራለሁኝ الرحمن የሰፊ እዝነት ባለቤትና الرحيم ሩህ አዛኝ ወይም الرحيم እዝነቱን ለባሮቹ ከፈለገው ለፈለገው ለከባሮቹ አድራሽ በሆነው በአላህ ስም በመታገዝ ጀምራለሁ ነው እንግዲህ ቢስሚላህ ላይ ብዙ ሙአሊፎች ኪታብ የሚያዘጋጁ ሰዎች ቢስሚላሂር ረህማኒር ረሂም ነው የሚሉት ለምን ነው ይባል ያው እንግዲህ ተበሩክ እስቲዓናና ደግሞ ያው በአላህ ቁርአን ደግሞ ኢክቲዳ ለማድረግ ነው በሱ ለመከተል አላህ Subhanahu Ta'ala ኢላ ሱራ በራአ እንጂ በራአ ሱራ ላይ ብቻ እንጂ ከዚህ ውጭ ያለው ላይ ቢስሚላሂር ረህማኒር ረሂም እያለ ነው የሚጀምረው ሀከዛ ነብዩ አለይሂ ሰላቱ ሰላም ከዚህ በፊት ያሉት ሩሱሎች ሲጻጻፉ ይሄን መልእክት ደብዳቤ ሲልኩ ቢስሚላሂር ረህማኒር ረሂም ወኢነሁ ሚን ሱለይማን ወኢነሁ ቢስሚላሂር ረህማኒር ረሂም هكذا النبي عليه الصلاه والسلام بسم الله الرحمن الرحيم يالو ነው የሚልኩትና ያን ለመከተል ብለው بسم الله الرحمن الرحيم ያለውን ይተከማሉ ነው እሺ المقدمه መግቢያ የኪታቡ መግቢያ እንግዲህ መግቢያ ያስፈልጋል መንደርደሪያ ወደ ዋናው ሐሳብ ከመግባት በፊት ስለ ኪታቡ አንዳንድ ነገር ሊነግሩን ፈለጉና ሙቀዲማ አዘጋጁላት ማለት ሙቀዲማ ማለት መግቢያ ማለት ነው الحمد ምስጋና لله ለአላህ ይገባው رب العالمين የዓለማቱ ጌታ الحمد ምስጋና ሁሉ በአይነቱ በይዘቱ ለአላህ ይገባው ወይም የተገባው አልহামዱሊላህ ምስጋና ለአላህ ይገባው የተገባው ረቢል ዓለሚን የዓለማቱ ሁሉ ጌታ ወልዓቂበቱ መልካም ዕድል ወይም ጥሩ ፍጻሜ መጨረሻ ማማር ማለት ነው ዓቂባ ማለት መጨረሻ ማማር ወይም ጥሩ ፍጻሜ መጨረሻው ማማር ለልሙተቂን ለጥንቆቆች አላህን ለሚፈሩ የተገባ ዓቂበቱ መጨረሻ ማማርና ፍጹም መጨረሻ ማማርና ጥሩ ፍጻሜ للمتقين الله لم يفرون الله لم يتقنقوا سوች የተገባን وصلى الله يا الله وداسي ይሁን ይረጋገጥባቸው ወሰለም እንደዚሁም ሰላሙ በማለት على عبده በባሪያቸው ላይ على عبده በሱ ባሪያ ላይ በማለት በአላህ Subhanahu Ta'ala ባሪያ ላይ ورسوله እንደዚሁም በሱ መልእክተኛ ላይ በማለት በአላህ Subhanahu Ta'ala መልእክተኛ ላይ ነብይና እኛ ነብይ በሆኑ መሐመድን ስማቸው ደግሞ መሐመድ የሆነ ማለት ነው እነዚህ ሁለት ወስፎች እነዚህ ሁለት እንትኖች ወዷቸዋል አብድና ረሱል አብድም ስንል በጣም እንደው ጌታ ደረጃ ይደርሱም ባሪያ ናቸው ረሱል ስንደርስ ደግሞ ተኢፍራጥና ተተፍሪጥ ይጠብቁናል ረሱል ስንል ደግሞ የሰው ልጆች አይደሉም መልእክተኛ ናቸው የሚለውን ይዝልናልና ፈቁሉ አብዱላህ ረሱሉ ብለው ነብዩ አለይሂ ሰላም አብዱላህ የአላህ ባሪያና መልእክተኛ በሉ ብለው እንደ ኢሳ ኢብኑ መርየም የኢሳን ከፍ እንዲያደርጉት እንደዛ ከፍ እንዲያታርጉ ብለው ነብዩ አለይሂ ሰላም አዘዋል እና እነዚህ على عبده በባሪያው ላይ ወረሱሉ መልእክተኛው ላይ ነብይና ነብይ መሆኑ መሐመድ ስማቸው وعلى آله እንደዚሁም በተከታዮቻቸው ላይና ወአስሐቢህ በባልደረቦቻቸው ላይ አጅማዒን በሁሉም ላይ በአጠቃላይ የአላህ ሰላትና ሰላም ይውረድ እዚጋ ግን وعلى آله በሚለው ላይ ማለት ነው ባረከላሁ ፊኩም አትባዕ የሚለው ነገር ካልመጣ وعلى آله ለተከታይ ማድረጉ ጥሩ ነው ይላል ለምን ሁሉንም ይጠቀልላልና ማለት አል ካረግነው ግን ቤተሰብ የሚለውን ነገር ብቻ ስለሚያጥር አትባዕ ካለ ይሄ አል የሚለው ለቤተሰብ ይሆናል አትባዕ واتباعه የሚል ነገር ከመጣ ግን ያ ካልመጣ ግን وعلى آله ብቻ ከሆነ ግን ለተከታይ ማድረጉ ጥሩ ነው አድኺሉ አለ ፍርዓውን አሸደ العذاب ሲል እዛኮ ቤተሰቡን አይደለም የተፈለገበት የፍርዓውን ተከታዮች ማን የተፈለገበት የፍርዓውን ተከታዮች ሁሉ ጀሃነም ቆስቆስ ማስገባ ይያለ ነው እንደዛ ሲል አል በማለት የተፈለገው ማን ቤተሰብ ነው ስለዚህ ይሄ ተከታይ ማለት ነው እዚህም وعلى آله ተከታዮች ላይ ብንል ባይሆን በጥሩዎቹ ይخصሱታል ማለት وعلى آله በነብዩ አለይሂ ሰላም ተከታዮች ላይ ወአስሐቢህ ለዙም በባልደረቦች ላይ አጅማዒን በሁሉም በአጠቃላይ ላይ አላህ Subhanahu Ta'ala ይወረድባቸው ሱሐባ የሚባለው ማን ነው ቢባል መራ ነብይ እንደዚህ መለቀ ነብዩ አለይሂ ሰላም የተገናኘና እንደዚሁም ደግሞ ኢማናን ቢህ በሷም ነው በነብዩ አለይሂ ሰላም አምኖ ወማት على ذلك በዛው በእምነቱ ላይ የሞተ ያግኝቷቸው አምኖባቸው ከዛ በእምነቱ ላይ በዛው ቀጥሎ የሞተ ሰው ይሄ ሱሐቢ ይባላል ግን ማየቱ ሸርጥ አይደለም ምናልባት አይነ ስውር ምናምን አሉ እንደዛ ስለሚኖሩ ማየቱ ሸርጥ አይደለም ነብዩን መገናኘት ግን መስፈርት ነው ነብዩን ተገናኝቶ በሳቸው አምኖባቸው በዛው በእምነቱ ላይ የሞተ ካይሞትም ከሆነ ካያያቸው ማለትም በዛ ታያቸው በኋላ አምኖባቸው በኋላ መጨረሻ ላይ ከሄዶ የሚሞት ይሄ ሱሐቢያ ይባላል
ሷሃቢ አይባልም በዛ በእምነቱ ላይ መሞት ሸርጥ ነው ማለት ነው እና ይሄ ሷሃቢ ይባላል አልጋ ውስጥ ይገባ ነበር ተከታይ ብለን ከፈሰርነው እኮ ነብዩ ተከታዮች ናቸው ግን ለሸረፍነት ለክብር ለልቅና ሲባል አስሐቢ ብሎ ሁለተኛ ደገማቸው ማለት ነው አጅማዒን በሁሉም ላይ ያላህ ሰላትና ሰላም ይወረድባቸው አማ بعد ከዚህ በመቀጠል فهذه ይቺ ኪታብ ከሊማቱ ቃላት የቃላት ስብስቦች ናቸው የቃላት ስብስቦች ናቸው ያረፍተ ነገር ስብስቦች ናቸው ይቺ ኪታብ የሚለውን ይሄን ሙቀድማው መጨረሻ ነው ይጣፉት ይላሉ ወይ ማለት በቃ ልባቸው አንድ ነገር እኮ አንድ ቤት ስንሰራ መጀመሪያ አስበን እንዴት እንደምናረጋው እንዴት እንደምናወጣ እንዴት እንደምናወርድ መጀመሪያ ልባቸው እንጭቅላታችን ላይ ሴፍ አድርገን ይዘናል ስለዚህ ሳይጥፋት ገና فهذه ያሉ ይቺ ወደፊት እዚህ እንትን ላይ ሴፍ ያረኳት አእምሮ ላይ ቀርጭ ያስኳት ኪታብ እንደማለት ወይ ማለዛም ኪታቧን ተጻፉ በኋላ فهذه ያለው እንደገና ተመልሰው ነው የጻፉትን የሚባል አባባል አለ ሌላ እንደዚህ ላይ ማለት መጀመሪያ ሙቀድማ ላይ ማለት ነው የሚጥሉት ነገር ነው فهذه كتاب كلمات ያረፍተ ነገርና ቃላቶች ጥርቅም ናት ሙጀዘቱን ቀለል ያለች እንደው በጣም አትከብድም አጠር ያለችና ምጥን ያለች ሆነች ኪታብ ናት ነው فهذه كتاب كلمات የቃላቶች ጥርቅምና የቃላቶች ስብስብ ናት ሙጀዘቱን ቀለል ያለች አጠር ያለች ባይሆን የምታጠነጥነውና የምትዳስሰው في بيان በመግለጽ ዙሪያ بعض ما يجب كفيل ግዴታዎችን ከፊል የሚወጅቡን ወይም ከፊል ግዴታዎችን አያሪፈው ሊያውቀው العامة ተራው ማህበረሰብ ወይም መላው ማህበረሰብ ሊያውቀው ግዴታ ከሆኑ ነገር በከፊሎች ላይ ብቻ የምታጠነጥን የሆነች ኪታብ ነው هذه ኪታብ ከሊማቱ የቃላቶችና ያረፍተ ነገሮች ውቅር ወይም ጥምርት ናት ሙጀዘቱን ቀለል ያለችና አጠር ያለች የምታጠነጥነው ደግሞ في بيان በመግለጽና በማብራራት ዙሪያ بعض ما يجب ከፊል ግዴታዎችን አያሪፈው ሊያውቀው العامة ማንኛውም ሙስሊም ወይም ማንኛውም ማህበረሰብ አንድ እስላም ስለ እስልምናው ዲን ስለ ዲኑ ማለት ስለ ዲኑ ሊያውቀው ግዴታ ከሚሆኑ በከፊሩ ላይ የምታጠነጥን የሆነች አጠር ያለች ኪታብ ናት ነው ወሰመይቱሃ እኔም ሰየምኳት ስሟን ጠራኋት ምን ብዬ አድሩሱል ሙሂማ አንገብጋቢና እጅግ ትኩረት